ጠቅላይ ሚኒስትር ዶክተር አብይ አህመድ ከእንጦጦ እስከ ቀጨኔ መድኃኔዓለም ያለውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት በይፋ አስጀመሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ፕሮጀክቱ በአጠቃላይ 22.25 ኪሎ ሜትር የወንዝ ዳርቻ ልማትን እንደሚሸፍን ገልጸዋል። የማይቆራረጥ የልማት ስራችን ህያው ምስክር ከመሆኑም በላይ የሀገራዊ እድገታችን የአካባቢ ጥበቃ፣ የከተማ እድሳት በተግባር የታየበት ነው ብለዋል።